ቆንጅዬ ወጣት ዱብ ዱብ ምትል ታመጣለች ላይሽ ላይ አይንሽ እያየ ታመጣብሻለች። የአረብ ሀገር ህይወት የሚያስጠላው ብር እየመዘዝን እያወጣን ነገ ተካዋለሁ። አረ ነገ ይመጣል፣ ነገ አይመጣም። ነገ ባንቺ እጅ አይደለም። እግርሽ ሊሰበር ይችላል። ከዛ ከፎቁ ላይ ወድቀሽ አይንሽ ሊጠፋ ይችላል። ጋዝ ስትለኩሽ ጥርስሽ ሊወልቅ ይችላል። ይሄ ተረገመ የመዳም ልጅ ሲያሯሩጥሽ አታውቂም። እኔ አሁን ለህይወቴ ዋስትና የለኝም። እግዚአብሔር ጠብቀኝ፣ በደም ሸፍነኝ ምናምን ብዬ ነው ማድረው የምነሳው ከእንቅልፌ። አላቅም። የኔ የምለው ነገር የለኝም። የኔ የምትሉት ነገር ዋስትና የላችሁ። ቀነኒ እኮ ሀሳቧ እኮ ብትጠይቋት ከመሞቷ በፊት የዛሬ 5 ዓመት ልጅ ወልጄ ከሰውየው ጋር ተጋብቼ የሆነ ሀገር ተዝናንቼ ዱባይ ቫኬሽን ሄጄ ቢዝነሴን ጀምሬ ነው የምትላችሁ። ገባችኋ? ከሸቃላነት ራስሽን የምታወጪው እንዴት መሰለሽ? ከሰው ቤት ራስሽን የምታወጪው ኦንላይን ላይ እንደኔ ያለች ሴትዮ ቁጭ ብለሽ ሀቢባ ቤት የፍቅር ታሪክ ከምሰሚ ሰንበዲ ቤት ሂደሽ እንትና ተፋቀረ፣ ማዳሜ ባሏ ላይ ቺት እያረገች ነው፣ ማርቆስ እሙሙ ያዘ የሚለውን ከምሰሚ ኦንላይን ላይ ግቢ። ዩቱብ ላይ እዚህ ቲክታክ ላይ ያሉ እንግሊዘኛ የሚያስተምሩ ሃዋሪው ጉድ ሞርኒንግ ጉድ አፍተርኑን ምናምን የሚለውን ተማሪ፣ እንግሊዘኛሽን አዳብሪው። ከዛ በኋላ ሲቪ አሰሪ 30 ብር እማትሙት። እንደዛ ያላችሁ ልጆች ማለት ነው እኔን አናግሩኝ። እኔ ከራሴ ገንዘብ ሲቪ አሰራላችኋለሁ። ይሄው እግዚአብሔር ይፍረድብኝ። ለእናንተ ሲመሽ ለእኔ አይምሽ። እኔ አሰራላችኋለሁ ሲቪ። እንደዚህ የማደግ ፍላጎት ላለው ሰው አም ሂር ፎር ኢት። እኔ ሰፖርት አረጋችኋለሁ። የመጣር ጥሩ ቦታ የመቀመጥ ኢነርጂ ላለው ሰው አረጋለሁ። ለሰነፍ ቁጭ ብሎ ለሚለምነኝ አላረግም። ለድመት አበለዋለሁ። አላረግም። ለማኝ አረዳም። ለሚለፋ ሰው ነገን አስተካክላለሁ ለሚል ሰው ግን አረጋለሁ፣ እረዳለሁ። ቁጭ ብለሽ ተማሪ ኦንላይን ላይ ጉድ አፍተርኑን ጉድ ሞርኒንግ። እንደዚህ ሴልስ ላይ ብቀጠር ጎግል ላይ እንዴት አድርጎ ነው ማዳም ቤት ያሉ ልጆች ሲቪ ኮፒ ሃርድ ኮፒ ምናምን የሚያጽፉት? ችግር የለውም። 30 ድረም እኔ እንትን እላችኋለሁ። እኔ አም ጎነ ፔይ ፎር ኢት። የፈለገ ሰው 100 ሰው አትሆኑ፣ ችግር የለውም። እና ምን ታረጋላችሁ? ኦንላይን ላይ ጎግል ላይ ግቡ፣ ዩቱብ ላይ ግቡ። እንዴት አድርጌ ነው ሴልስ ውመን ብሆን፣ ሴልስ ሁኜ አንድ ብራንድ ላይ ብቀጠር እንዴት አድርጌ ነው ከስተመር ሃንድል ማረገው? ከስተመር ሰርቪስ ግቡ፣ እዩ። አንድ ሰው ሲመጣ እንዴት አድርጋችሁ ዌልካም እንደምትሉ፣ እንዴት አድርጋችሁ መሸጥ እንደምትችሉ ተማሩ። ኦንላይን ላይ ኮርስ አለ በነፃ ቁጭ ብለው የሚያስተምሩ ነፍ ሰዎች አሉ። ኦንላይን ላይ ቁጭ ብለው የሚያስተምሩ ስለ ከስተመር ሰርቪስ፣ ስለ አያያዝ፣ ስለ ሴልስ እንዴት አድርጋችሁ እንደምትሸጡ፣ እንዴት አድርጋችሁ ሰው ጋር እንደምትግባቡ። አይስ ማለት ፈርስት አይ ብሬክ። እንዴት አድርጋችሁ ከስተመር ሲመጣ 10 ናችሁ ቆማችሁ አንቺ ጋር እንዴት እንደሚመጣ ያንን ስልት መማር። አንቺ ጋር እንዴት ይመጣል? ትስቂያለሽ ወይ? ሉክ ሻርፕ ፕሮፌሽናል። ያንን ተማሩ። የፍቅር ስቶሪ እንትናን ተዳከላት፣ እንትና አረጋት፣ እሙሟን ያዘ። ለእናንተ አይጠቅማችሁ። ስፔሻሊ መዳም ቤት ላላችሁ ልጆች ጉድ ናይት ቤብ። እና እባካችሁ አይጠቅማችሁም
አይኖ እንደምትጠሉኝ ማጆሪቲያችሁ እውነት ስለምነግራችሁ አይኖ እንደምትጠሉኝ ባትጠሉኝ እኔ ቤዛይት እኔ ህይወቴ ላይ የሚጨመረው የሚቀነሰውም ነገር የለም። ግን ሪያሊቲው ያ ነው። እኔ አንድ ብር ጊፍት ተጫውቼ እርዱኝ ብያችሁ አላውቅም። ልጠቀምባችሁ አይደለም። ሪያሊቲ ነው እየነገርኳችሁ ያለሁት። ሪያሊቲው እንደ እኔ እንድትወዱኝም አይደለም ራሳችሁ ላይ የምሰራው። አይ ዶንት ኬር አባውት ዛት። እውነቴን ነው የምነግራችሁ። አይ ዶንት ኬር አባውት ዛት። እኔ ሰው የሚረዳኝ ታይም ላይ አይደለሁም። ይመስገን እግዚአብሔር ፈጣሪ ክብር ይስፋው። ግን ፕሊዝ ሰው ሁኑ፣ ሰው ሁኑ፣ በቃ ሰው ሁኑ። ሪያሊቲው ያ ነው። ሰው ሁኑ። የምታዩት ሁላ ምን የምትለው የምትበጣጠስባችሁ ከኔ ጭምር ሁሏም የሆነ ባክ የማይነገር ታሪክ አላት። እግዚአብሔርና እኛ የምንተዋወቀው የማይነገር ስቶሪ አለን እና ብልጡ ነው። ማንም ሰው ለእናንተ መጥቶ አይሰራላችሁም። ነይ ከመዳን ቤት ውጪ እኔ ስራ ላስቀጥርሽ የሚል ሰው የለም። አም ቶኪንግ ቱ ዩዛት ያን ነው የምነግርሽ። ነይ ፕሊስ፣ አንቺ ቆንጆ ነሽ፣ አንቺ ቆንጆ ነሽ፣ ነይ ቁመናሽ ያምራል፣ ከማዳን ቤት ላውጣሽ የሚል ሰው የለም አይሉሽም። እመኝኝ እንደ አንድ ኢትዮጵያዊ እዚህ ሀገር ላይ 8 ዓመት እንደኖረ ኢትዮጵያዊ ነው የምነግራችሁ። ጭራሽ እንኳን ስራ ቢኖር አንቺ እንዳትገቢ ፊሊፒን እንዲገባበት ማናጀር የሚያናግር ኢትዮጵያዊ ነው ያለው አሁን ላይ። እሷ እንዲናት፣ እሷ እንዲናት፣ እሷ እንዲናት፣ እሷ መጥፎ ሰው ናት፣ እንዲ ነው ያንቺ የነሱን እድልና ያንቺ የነሱን እንጀራ እንደምትበይ ምቀኛ ክፉ ብራንድ ህዝብ ያለበት አገር ላይ ነው ያለነው። ኢማራት የድሮ ኢማራት አይደለችም። ድሮ አቡዳቢ ላይ ያለ ኢማራት የዛሬ 8 ዓመት እኔ ስመጣ ሰው ሲያዝ ተረባርበው ጫማ ገዝተው ልብስ ገዝተው ምግብ ገዝተው ምናምን የሚሸኙ ነበሩ። አሁን ላይስ እስኪ አንቺ ተያዢ ያንቺን ወርቅ ያንቺን ብር ያንቺን ልብስ ለመስረቅ ነው የሚሯሯጡት። አንቺን ባል ካለሽ ደህና ባል ካለሽ ባልሽን ነግሬያቸዋለሁ። አንዷን የጥቁር አሜሪካዊ ሚስት የዛሬ 10 ዓመት ዱባይ ላይ መታ ራናዊ ነበረች። በኦማን ወጣ ስሟን ቀይራ ሁሉ ነገሯን ቀይራ አሻራ ከ5 ዓመት በኋላ ስለሚጠፋ ተመልሳ ገብታ ልጅ ስትወልድ ጠብቀው ለፖሊስ ለሲአይዲ ነግረው እሷ እኮ እንደዚህ ያለች ሴት ናት፣ በዚህ ወጣ በዚህ የገባች ስሟን ቀይራ የገባች ሴት ናት ብሎ ያስያዟት። እስከ መጫት እንደዚህ መጫት ልጅ ተሸክማ እንደዛ ናቸው። ክፉ ናቸው። ህይወታችሁን ድብቅ አለማሳየት። ጥሩ ነገር በህይወታችሁ ሲመጣ ድብቅ ያዝ። ሆድ ቆሻሻ ይችላል፣ ግን ቆሻሻ ይችላል ሆድ። ግን ለምን ምቀኝነት? እስኪ ተመልከቺ ከሆዳችን የሚወጣውን ሰገራ 5 ደቂቃ አብረሹ ተቀመጫለሽ አትችይም ስለሚገማ። ሆድ ያንን ከቻለ ያንቺን ማንነት መደበቅ አያቅተው። ምታምኛት ሴት የለችም። እኔ የምናገረው ድሮ የዛሬ 7 ዓመት 8 ዓመት ሁሉ ነገሬ ኦፕን ነው። ሁሉን ነገር ይናገር ነበር። እንደዚህ ላረግ ነው፣ እንደዚህ ሊሆን ነው፣ እንደዚህ ሊፈጠር ነው፣ ሂጄ እንደዚህ ላረግ ነው፣ ጠበስኩ፣ እንደዚህ ሆነ፣ እንደዚህ። አሁን ግን ከ3 ዓመት በኋላ ልብ ገዛው። 3 ዓመት እናቴ ልጄ ልብ ገዛች ብላ እንዲህ ለቤተክርስቲያን ተደፋች። ልጄ ልብ ገዛች፣ ልጄ ልብ ገዛ። አባቴ እንዲህ ተደፋ፣ ልጄ ልብ ገዛው። ምስጦንኩኝ አለመናገር ጀመርኩ። ጥርሴን እንጂ ምንም ነገር አላሳያቸው። የሆነ ማሳያቸው ነገሮች አሉኝ። ኢትስ ኦኬ የምላቸው ማለት ነው። ኢትስ ኦኬ ሌት ኢት ቢ የሆነ ኦፕን የምታረጉት ነገር ግን ዲፕ ዳውን ማንም አላምንም። ጓደኛ የምትያት ውድቀትሽን ነው የምትመኘው። ውድቀትሽን አንቺን ቶርች ማድረግ ጭንቅላትሽን ለውስጥ እንድታረጊ እብድ እንድትሆኚ ጓደኛ የምትያት ሴት ከ5ቶቹ 4ቶቹ ያንቺን ውድቀት ነው የሚመኙት። አንዷን ጥሩዋን ፈልገሽ አግኛ።
እኔ ካለኝ የላይፍ ኤክስፒሪየንስ ብሶቴን አይደለም አጋባላችሁ፣ ካለኝ የላይፍ ኤክስፒሪየንስ ነው የምነግራችሁ። ካለኝ የላይፍ ኤክስፒሪየንስ ከደረሰብኝ፣ ከሆንኩት፣ ካመመኝ፣ ከተቃጠልኩት ወይም የምነግራችሁ። ጓደኛዬ የምትሏት ውድቀትሽን ነው የምትመኘው። ደግሞ ሚስትሪየስ ስትሆኑ፣ ድብቅ ስትሆኑ፣ ላይፋችሁን ሳታሳዩ የሆነ የውሸት ስቶሪ። እኔ አሁን ሁሉ ጊዜ የምላቸው ከቦይ ፍሬንዴ ጋር ተለያይቻለሁ። ቦይ ፍሬንዴ ጋር እንደዚህ ሆኛለሁ፣ ተለያይቻለሁ። አንዷ ደግሞ ኩሪየስ በቃ የሆነ የለም ስለ እኔ ማወቅ ደግሞ ስፈልጋ ደግሞ ስትመጣ ወይኔ እንትና 4 ቦይ ፍሬንድ እኮ ነው ያለኝ፣ እንደዚህ ወይኔ 3ቱ እንደዚህ እኮ ነው። በቃ ዲፕ ዳውን እንድታቀኝ የማረገው ጥሩ መሆኗን ዲፕ ዳውን ለተረዳው ሰው ዲፕ ዳውን ጥሩ መሆኗን ለተረዳው ሰው ውስጤን እንድታቀው አረጋለሁ። ውስጤን የምታቀው ቱቢ ሀነስ እርግጠኛ ኢቨን እስከ ባንክ አካውንቴ አንድ ልጅ አለች። ምናወራው ዲፕ ዳውን ማለት ነው ስለኔ። ባንክ አካውንቴ እንደዚህ መጣልኝ፣ እንደዚህ ገባልኝ፣ እንደዚህ ሆነልኝ እያልኩኝ እማወራል። ሌሎቹ ኖ ዌይ በአሳ ፐርሰን ያውቁኛል። ዲፕ ዳውን ግን አያውቁኝም። በጣም ተቀይሬያለሁ። አያውቁኝም። ምክንያቱም ብዙ ጊዜ ወድቄበታለሁ። ሳያውቋችሁ ደግሞ ሲቀሩ ኮንፊውዝ ደግሞ ስታረጓቸው በህይወታችሁ ስለ እናንተ ያወቁ ይመስላቸውና ስለ እናንተ ሳያውቁ የሆነ በሄዱት ሊጥሏችሁ ይመጣሉ። እኔ ልንገራችሁ ከራሴ ከደረሰብኝ ማለት ነው። ሰሞኑን 1 ወርም አልሞላውም የሆነ ጀለስ ነበረች። የዛሬ 7 ዓመት ምናምን ጥሩ ላይፍ ነበረ፣ ጥሩ ጓደኛዬ ነበረች። ተጣላም፣ በሆነ ነገር ተለያየን። ስለ እኔ ዲፕ ዳውን አታውቅም፣ ግን ስለ እኔ ሰምታለች። የሰጠውትን ፎልስ ኢንፎርሜሽን ሰምታለች። ኢማጂን ድብና አድርጋ የምኖርበትን የመሰላትን ቤት ኢማጂኔሽን ነው እንግዲህ የምኖርበት ግልጽ ነው። እኔ ሁሌ ስገባ ላይቬን ኦፕን አድርጌ ነው የምገባው። የምደብቀው ነገር የለኝም። ኢማጂን ያረገችውን ላይፌን ኢማጂን ያረገችውን ነገር ጽፋ ዋትሳፖ ላይ ለጠፈች። እሷ ምንድነው እኔን ተስፋ ለማስቆረጥ ነው። ገባችሁ አይደለ? አታውቅም ስለኔ፣ ነግሬያችኋለሁ። ምንም የምታውቀው ነገር የለም። ምንም የምታውቀው ነገር የለም ስለኔ ህይወት። ምንም የምታውቀው ምንም ኢቭን አብራ ቀርባኝ ለ1 ወር ለ2 ወር ስለኔ ለማወቁን ላልፈለገች በቃ ኢማጂን ባረገችውና አንዳንድ ሰዎች በነገሯት ራፍ ሊወስዳ ፕሮፋይል አለለጠፈች። እቺ ለምታቀይ ልጅ ደወልኩላትና እንደዚህ ከሆነ እንደዚህ ከሆነ እኔ ባንክ አካውንቴን ልኬላት ትታነቅ እንዴ ስላት ታይ አለች። ታይ አታድርጊ ቤዛ፣ በቃ እግዚአብሔር አይወደውም። እግዚአብሔር ኢጎን አይወድም። ጥሩ አይደለም። ታይ አለች። እሺ ብዬ የጓደኛዬን ማምናትን ጓደኛዬ ምክር ስለሰማሁኝ ኦኬ ብዬ እላፊ ንግግር ውስጡ ላልገባውኝም። ይሄ እላፊ እንደዚህ ስድድብ ምናምን ውስጡ ላልገባው ኢግኖር ነው ያረኳት። ኢግኖር አያችሁ። እሷ ግን የፈለገችው እኔ ጥሩ ነገር ላይ ባኖር፣ እኔ ብር ባይኖረኝ፣ አካውንቴ ላይ የራሴ የሆነ ነገር ባይኖረኝ ከጓደኛዬ ከምትሏት ምንም ጥቂት ጊዜውን ቢሆን ጥሩ ጊዜ የሚያሳልፋችሁ ጓደኛዬ እንደዚህ ያለ ነገር ቶርች የሚያደርግ ነገር አእምሮ የሚነካ ነገር ስታነቡ አብራችሁ ወታችሁ በልታችሁ ጨፍራችሁ መታችሁ በጠዋቱ ስትነሱ ስታተሷ ላይ እንደዚህ ያለ ነገር ብታገኙ ምን ይሰማችኋል? እብድ ነው የምትሆኑት። እብድ ትነቅላላችሁ። እንዴት? ለምን ጌታዬ? እሷ ያለችውን አይነት ላይፍ ላይ ብትሆኑ ማለት እሷ ያለችውን አይነት ላይፍ ላይ ብትሆኑ እብድ ትሆናላችሁ። አያችሁ፣ ሰው የሚመኘው የእናንተን ውድቀት፣ እናንተን ብሮክ ማድረግ፣ እናንተን ዳውን ዲፕ ዳውን ውስጣችሁ ኢንሰኪሪቲ እንዲሰማው ቅስማችሁ መስበር። እኔ ቅስሜ ቢሰበር ምን ይጠቅማታል? እኔ ቅስሜ ተሰብሮ እኔ በህይወቴ ተስፋ ቆርጬ ከጓደኞቼ በታች ነኝ ብዬ ገመድ ገዝቼ ብታነቅ ምን ይሰማታል? ምን ይጠቅማታል? ምስጥናት ትበላኛለች መታ፣ ስጋዬን ትበላዋለች መታ። እኔ መቃብር ውስጥ ገብቼ እስኪ አሁን ለምሳሌ ልጠቃችሁ። ቀነኒ የምጠሏት ልጆች ካላችሁ አሁን ላይ ቀነኒ ሞተች፣ ሄዳችሁ ትበሏታላችሁ? ስጋዋን ትቆረጥሙታላችሁ? አጥንቷን ምስጥ ነው የሚበላው። እኔ ተስፋ ቆርጬ ወይ ሰንበዲን ተስፋ አስቆርጬ ምንድነው ጥቅሜ?
አንዳችም ጥቅም የለኝም። ምክንያቱም የዛን ሰው አጽም ወይ አጥንት ወይ ስጋ አልበላውም። ልትበሉት አትችሉ። በቃ ያ ሰው ሙት ነው፣ ሞተ፣ በቃ አለቀ። ስለዚህ ሰው ተስፋ አታስቆርጡ። ሰውን አትነካኩ። በቃ በሆነ አጋጣሚ የሆነ ቦታ ላይ ተቀመጥሻ፣ ያቺ አብራሽ የነበረች ጓደኛሽ አንቺ ያለሽበት ያለች አልመሰለሽማ፣ በቃ ኢግኖር። ለምን? እሷም እኮ ጊዜዋን ነው የምትጠብቀው። እውነቴን ነው የምነግራችሁ። ጥሩ ሰው ሁናችሁ አርፋችሁ እግዚአብሔርን እየጸለያችሁ እግዚአብሔርን እያመሰገናችሁ የምትቀመጡ ወይ እግዚአብሔር እርዳኝ ካላችሁ፣ እግዚአብሔር ካሳፈራችሁ እኔን እብድ ውሻ በሉኝ። አንቺ ውስጥሽ ጥሩ ሰው ሆኖ ጥሩ ኢንቴንሽን ኖሮሽ ማለት ለሰዎች ክፉ ማታስቢ፣ ለሰዎች በቃ ዲፕ ዳውን እንትና በወደቀች ብለሽ የማትመኝ ሰው ከሆንሽ፣ ጥሩ ነገር ውስጥሽ ካለ፣ እርዳታ ፈልገሽ እግዚአብሔር አልረዳኝም ካልሽ እኔን እብድ በይኝ። እግዚአብሔር ማንም የእንጀራ ልጅ የለውም፣ ሁሉንም ሰው ይረዳል። ኢትስ ኦል አባውት ታይሚንግ። አላገባሽም፣ ታይምሽን ነው የምትጠብቂው። አልወለድሽም፣ ታይምሽን ነው የምትጠብቂው። ጥሩ ስራ የለሽም፣ ጊዜሽን ነው የምትጠብቂው። ጊዜሽን፣ የእግዚአብሔር ጊዜ። ያላገኘሽ የሚመስልሽ ነገሮች ሁላ ስላላገኘሻቸው አይደለም፣ ጊዜያቸውን ስለሚጠብቁ የእግዚአብሔርን ጊዜ ስለሚጠብቁ አለቀ። የእግዚአብሔርን ጊዜ ስለሚጠብቁ። እግዚአብሔር ሰው አያሳፍርም፣ አያዋርድ። ለምን ላይክ ኢቨን ሙስሊም እንኳን ብትሆን ኢቨን ምንም እንኳን ብትሆን እግዚአብሔር ሰው አያሳፍርም፣ አያዋርድ። እምነት ብቻ ኑሯችሁ ጻድቁ።